ሰላም ሰላም ወደ ቻናል ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ ያመጣሁላችሁ የፊት ማክስ አሰራር ነው ማለት ነው። ሚያድያት እንዲሁም ደግሞ ለስለስ ያለ ፊት እንዲኖራችሁ ከፈለጋችሁ ይህንን ነገር ተጠቀሙት ለማለት እፈልጋለሁ። እንግዲህ እዚህ ጋር ማር ላደርግ ነው። ማር፣ ቡና፣ እርጎና ነሸ ወይም ደግሞ የበቆሎ ዱቄት ነው የምጨምረው ማለት ነው። እሱን ጨምራችሁ ግን ትንሽ ትንሽ አድርጉ። በተለይ እርጎውን እኔ አንድ ማንኪያ ነው የተጠቀምኩት በሻይ ማንኪያ ማለት ነው። ግን እንትን ነው አታብዙት፣ እሱ ውሃ ይሆናል ማለት በጣም ይቀጥናል። እና እዚህ ጋር እርጎና ማሬን እንዲሁም ደግሞ ቡናም እንደዛው አንድ ማንኪያ የሻይ ማንኪያ አንድ ማንኪያ ነው ማለት ነው የምጠቀመው። ነሽም እንደዛው ነሽም አንድ ማንካ ማለት ነው የበቆሎ ዱቄት እና አንድ ላይ አደባልቀዋለሁ፣ በደንብ እመተዋለሁ ማለት ነው እንዲዋሃድ። ማሩን ግን በዛ አድርጉት፣ ከአንድ ማንኪያ ቢበልጥም ችግር የለውም ማለት ነው። እና በስሱ ነው የምንቀባው ማለት ነው። አሳያችኋለሁ እንዲያያችሁ። እንግዲህ እዚህ ጋር ይሄን ነሽ ነው ማለት ነው። አንድ ማንኪያ ነው ያደረኩት። ይሄንን ስላችሁም ለእንትን እንደዚህ ለማደባለቅ የፕላስቲኩን ማንኪያ ስለተጠቀምኩ ነው ማለት ነው። ፕላስቲኩ ማንኪያ ስለምጥለው ችግር የለውም ተንብለውም ማለት ነው። ምክንያቱም ሳህኑ ሁሌም እንደዚህ የምጠቀምበት ሳህን ስለሆነ ማለት ነው። እና አያችሁት ይሄ ቡና ነው ማለት ነው። ቡናውን ግን አታብዙት። አንድ ማንኪያ ራሱ ባይሞላ ይመከራል። እኔ ትንሹን የተወሰነ አስቀርቻለሁ ማለት ነው። እንደምታዩት ሲበዛ ጥሩ አይደለም ትላላችሁ። እና አብራችሁኝ ተከታተሉኝ ማለት ነው። እስከ ቪዲዮ መጨረሻ ድረስ ወዳችኋለሁ የኔ ውዶች። እዚህ ጋር እንደዚህ ያደባለኩት ነው ማለት ነው። እንደምታዩት አያችሁት እንትን ብሏል ማለት ነው። እኔ ምንም አልቀጠነምም አልወፈረምም ማለት ነው። ለዚያ ማሰልኩት። ከዛ እዚህ ጋር ደግሞ እዚህ ጋር እንግዲህ እንደዚህ እኮ ጥሩ ነገር ነው ምናምን እንደዚህ በስሱ ነው ደግሞ የምትቀቡት ማለት ነው። አያችሁ ልክ እንደዚህ ማለት ነው። ይጣፍጣል እንዴ ማር አይደል? እንዴት አይጣፍጥም ትላላችሁ ማለት ነው። እና እንደዚህ በስሱ በዚህ መልኩ ማለት ነው። በጣም አታብዙት፣ ምክንያቱም በኋላ እንትን ስትል አይደርቅም ቶሎ ማለት ነው። 15 ደቂቃ ነው የምታቆዩት ቀብታችሁ ማለት ነው። እኔ ሁሌም ሐሙስ እጠቀማለሁ ማለት ነው። እንደዚህ ተጨማለኩበት ማለት ነው። ግን ለሚበላም እኮ ነው ችግር የለውም። ቡና ነው ቡና እንዲሁም የሚበሉ ነገሮችን ስለሆነ የተጠቀምኩት ይበላል ማለት ነው። ደግሞ ይበላል ብላችሁ ብሉት አሏችሁ እና በዚህ በስሱ ነው በቃ በስሱ እንደዚህ ደሰስ ሳታበዙ ሳይበዛ ማለት ነው። ከዛ በዚህ መልኩ እንግዲህ እንደዚህ ያደረኩት ማለት ነው። ተጨማልቄው እንዳትሉኝ እንደዚህ ጨምለቅ አድርጉት ማለት ነው። ሁሌም በሳምንት አንዴ ከተጠቀማችሁት የምር ለውጥ ታገኙበታላችሁ ማለት ነው። ይጣፍጣል። በይ ምን አለብሽ በይ። እኔ ሁሌም ሐሙስ እንዳልኳቸው እጠቀመዋለሁ። በመጀመሪያ አካባቢ ፀሐይ ፊቴ አይችልም ማለት ነው። በጣም ቆዳዬ ስስ ነው እና ማዲያት ምናምን ነበረብኝ እዛ አካባቢ አፍንጫ አካባቢ ምናምን ነገር እና እሱን አጥፍቶልኛል እውነት ለመናገር እና በጣም አሪፍ ነው። ሞክሩ ትላለሁኝ ማለት ነው። ይህ ደግሞ ፕላስቲኩ በደንብ ምንም ምቾት የለውም ለመቀባት ማለት ነው። እና እንትን ነው ሽታ አለው የቡናው ሽታ ምናምን ስላለ እጅን አልፈለኩኝም ነበረ እና በዚህ መልኩ ቀባ አደረግኩት ማለት ነው። በእጅ ይሻላል ብዬ ማለት ነው። እና ተጠቀሙት፣ ሞክሩት። እንዲህ ፊትሽ ነው ወይ ፊትሽ እንዴ ለምንድን ነው እንደዚህ ለስላሳ የሆነው ምንም ነገር የለበትም ምናምን የምትሉኝ ሰዎች አያችሁ፣ እኔ እንደዚህ ነው የምጠቀመው። ግን አሁን አቁሜው ነበረ ማለት ነው። የሆነ ሰዓት ላይ አቁሜው ነበረ። አሁን እንደገና እንደ አዲስ ጀመርኩት ማለት ነው። አሁን ክረምቱ ሄዶ በጋው ሲመጣ ፀሐዩ ምናምን በጣም እንትን ይላል ማለት ነው። እኔ ደግሞ ብዙ ጊዜ እወጣለሁ ውጭ እና እንደዚህ አድርገን ጨረስን ማለት ነው። አሁን ለ15 ደቂቃ እንደዚህ አድርጌ ተዋለው እንዲደርቅ ማለት ነው። በደንብ አድርጋችሁ ሽት አካባቢ ጎንጫቸው አካባቢ ምናምን ማለት ነው። እንደዚህ ፈታ ዘና እያላችሁ እንደዚህ ፈታ ሪላክስ እያደረጋችሁ ነው የምትቀቡት ማለት ነው።
እና እንግዲህ በዚህ መልኩ በነገራችን ላይ ቦይስ ነው የማደርግላችሁ ማለት ነው። ቪዲዮውን ለብቻው ነው የቀረጽኩት። ድምፄን ደግሞ ለብቻው ነው የማስገባላችሁ ማለት ነው። አንተ መቸኝ ሆነ በጫጫታ ምናምን ስለነበረ ሰፈሩ እና እንደዚህ አድርጌ 15 ደቂቃ ተዋለው ማለት ነው። ወዳችኋለሁ። 15 ደቂቃ በኋላ ደግሞ እንገናኛለን ሲደርቅ ማለት ነው። እንዴት እንደምታደርጉት አሳያችኋለሁ ማለት ነው። እያችሁ ያምራል። ጠብቆኝ እንግዲህ ከ15 ደቂቃ በኋላ እንዴት እንደሚደርቅ ራሱ ይለቃል። እንትን ስትሉት በራሱ ይለቃል እና የምር ማለትም ምንም ስላችሁ የትም ቦታ ብትሆኑ ልትጠቀሙት የምትችሉ ነው። ወደ ሀገር ብትገቡ እንኳን መጠቀም የምትችሉት ነው። ሁሉም ፕሮዶክት ያለ ነው። እርጎ ያለ ነው እኛ ጋር፣ ማሮም አለ። ሁሉም ነገር ስላለ ችግር የለውም። አጠዋለሁ የምትሉት ነገር አይደለም ማለት ነው። እንግዲህ ከ15 ደቂቃ በኋላ ማለት ነው። ይህ ሁላችሁ 15 ደቂቃ ሆነ ማለት ነው። አያችሁ ደርቋል ማለት ነው። አሁን እንደዚህ ነው የምታስለቅቁት። ቀጥታ በውሃ ሳይሆን እንደዚህ ያስለቅቁት። መጀመሪያ በደንብ ይለቃል ራሱ ማለት ነው። እንደውም እኔ በጣም በስሱ ነው የተቀባሁት እና እንትን ብሎኛል። የሆነ በቃ ጥብቅ ብሏል ማለት ነው። እና በስሱ በጣም በስሱ ነው የተቀባሁት። ትንሽ ጨመር ማድረግ ነበረብኝ ማለት ነው። እንደዚህ አድርጌ አስለቅቀዋለሁ በደንብ ሁሉንም ማለት ነው። ውሃ ሳላስነካ ልክ እንደዚህ ካስለቀኩት በኋላ ነው የምታጠበው። አያችሁት? ያማል ግን ነቅሎ ነው የሚጥለው ብታዩ። ማር ስላለው ይጣበቃል እና በደንብ ማለትም በጣም በሶስት ሳይሆን የሆነ ጨመር አድርጋችሁ ተጠቀሙ ማለት ነው። አያችሁት? ልክ እንደዚህ ማለት ነው። አስለቀቁት፣ ፈትጉት። ጥቅ ካረጋችሁት በኋላ በቃ አያችሁት? ለቀቀ። ሁሉንም አስለቀቅኩት ማለት ነው። ታጥቤ እመጣለሁ። ይኸው ታጠብኩኝ ማለት ነው። ወይ እንደ እሳት መስዬ ያልመጣው መሰላችሁ? እሳት መስዬ መጣ። ይኸው በዚህ መልኩ ማለት ነው። ተጠቀሙ። ተወዳችኋለሁ። ሞክሩት። መሞከር ጥሩ ነው። ከተመቻችሁ ትጠቀሙታላችሁ፣ ካልተመቻችሁ ደግሞ ትተውታላችሁ ማለት ነው። ባይ ባይ። የኔ ውዶች ወዳችኋለሁ። ሰላም